ዘመቻ አባናደው በድል መጠናቀቁ ተነገረ። የአፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ከመስከረም 14 2018 ማለዳ ጀምሮ በዕዙ ስር በሚገኙ በሁሉም ኮሮች በተመሳሳይ ሰዓት ውጊያ ከፍቶ ከ15 ቀናት በላይ ከባድ ተጋድሎ ሲያደርግ መቆየቱ ይታወቃል። ዘመቻ አባናደው በበርካታ የነፍስ ወከፍ የቡድንና የሜካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ተሽከርካሪ በምርኮ የተገኘበት ሲሆን ጠላት 5 ክፍለ ጦሮቹ የተበተኑበት ውጊያን አቅደው የሚመሩ የውጊያ መሐንዲሶች ጨምሮ በርካታ መስመራዊ መኮንኖችን ያጣበት በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት ስኬታማ ዘመቻ እንደነበር በግምገማችን አረጋግጠናል ብሏል። ዕዙ በሰጠው መግለጫ ዘመቻው የአገዛ ኃይል በምን ያህል ፍጥነትና ሁኔታ እንደተንኮታኮተ ታይቶበታል የተባለ ሲሆን አንጻሩ ደግሞ የፋኖን ጥንካሬና አይበገሬነት እንዲሁም ለምስራቅ አማራ ፋኖ ለምስራቅ አማራ ቀጠና ጭምር ተስፋ ሰጭነት በገሃድ ፍንትው አድርጎ አሳይቷል ተብሏል። ታላቅ የተቃውሞ ሰልፍ በዋሽንግተን ዲሲና በአካባቢው ተጠራ። ፋሽስቱ የአብይ አህመድ አገዛዝ የአማራውን ዘር በጅምላና በአደባባይ የማጥፋትና የማጽዳት ዓላማውን በመቃወም ዓለም አቀፍ ማህበረሰብ ድምጻችንን የማሰማት ኃላፊነታችንን እንወጣ በማለት ጥሪ አቅርቧል። ኢትዮጵያውያንና ትውልደ ኢትዮጵያን በሙሉ በዋሽንግተን ዲሲ ስቴት ዲፓርትመንት በሰዓቱ በመገኘት ወገኖቻችን ድምጽ እንድንሆን በአጽንኦት እናሳስባለን ሲል ጥብቅ ማሳሰቢያን አስተላልፏል። በዚህም መሰረት ረቡዕ ኦክቶበር 15 2025 9 ሰዓት ኤኤም ስቴት ዲፓርትመንት አዳራሽ 2201 ሲኤስቲ ኤንደብሊውዲሲ እንድትገኙ ሲል ጥሪውን አስተላልፏል። የሰልፉ አዘጋጆች አንደኛ የአማራ ዲያስፖራ ግሎባል ፎረም፣ ሁለተኛ ዓለም አቀፍ የአማራ ህብረት፣ ሶስተኛ የዋሽንግተንና አካባቢው የአማራ ማህበር፣ አራተኛ የዲሲ ግብረ ኃይል፣ አምስተኛ የዋሽንግተን ዲሲና አካባቢው የአማራ ትዕይንተ ህዝብ አስተባባሪ፣ ስድስተኛ የዲሲ የጋራ ግብረ ኃይል ከአማራ ሚዲያ ካውንስል ጋር በጋራ በመተባበር ድል ለህዝባችን ሲሉ መልእክታቸውን አስተላልፈዋል። የከሸፈው የጠላት ደም መፋሰስ እቅድ አፋብአ በምዕራብ አማራ ቀጠና ቴዎድሮስ ዕዝ አዲስ አለማየሁ 7ኛ ክፍለ ጦር በደጃዝማች ተድላ ጓሉ ብርጌድና በአብደራጅት ብርጌድ መካከል ጠላት ያቀደው የደም መፋሰስ እልቂት ከሸፈ። በረሃ ላይ በሌብነት ባሰማራቸው የደም ነጋዴ ሌቦች አማካኝነት ለዘመናት አብረው የኖሩትን ማህበረሰቦች በወሰን አጥሮ እርስ በርስ ለማታኮስና ለማመታታት ቅዶ የሰራ ቢሆንም ከሁለቱም ከተውጣጡ የሀገር ሽማግሌዎች፣ ቀበሌ የጎበዝ አለቆችና ከሁለቱም በተውጣጡ የብርጌዱ ከፍተኛ አመራሮች በተገኙበት በዚህ የወሰንና የድንበር እንካለል አጀንዳ የጠላት እቅድ እጅ ለዘመናት አብሮ የኖረው ማህበረሰብ ጥያቄ አለመሆኑን ግንዛቤ ተፈጥሯል። ከዚህም በፊት የአማራ ፋኖ በጎጃም የያዘው አፋብአ ባወጣው የወል መሬት ማስከበሪያ ደንብ መሰረት ጉዳዩ መፍትሄ የሚሰጠው መሆኑን በማስገንዘብ እርስ በርስ ማህበረሰቡን በማጋጨት ትርፍ ሊያገኙ የነበሩ የደም ነጋዴዎችን በመለየት ከሁለቱም ወገን ስልክ የዘረፉ ሌቦችን ተከታትለን ለፍርድ ለማቅረብ ስምምነት ላይ በመድረስ ጉዳይን በሽምግልና ለመፍታት ተችሏል ብሏል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል ሪፖርቱን አጠናቋል።